ለንደን በ1888 የዓለም የንግድ ማዕከል፣ የግርማዊት ንግሥት ቪክቶሪያ ኩራት። ነገር ግን ከዚህ አንጸባራቂ ገጽታ በስተጀርባ አንድ ሌላ ለንደን አለች። የለንደን ምስራቃዊ ክፍል ወይም ዋይት ቻፕል። እዚህ ጋር የድንጋይ ከሰል ጭስና የፋብሪካ ጉም ሰማዩን ጋርዶታል። የጎዳና መብራቶች ደብዛዛ ናቸው። በየመንገዱ የሚፈሰው ቆሻሻ አየሩ አካል ሆኗል። እዚህ ከተማ ውስጥ መኖር ብቻ ሳይሆን መተንፈስ ራሱ ትግል ነው። አብዛኞቹ ነገ ምን እንደሚበሉ ያውቁ። ሌሊቱ ሲመጣ ደግሞ ከተማዋ ሌላ ምልክት ትይዛለች። ድህነት፣ ወንጀል፣ ዝሙት እንዲሁም የአልኮል ሱስ ስፍራ የሚይዙበት ትሆናለች። ነሐሴ 31 ቀን 1888 ሌሊቱ ሊነጋ ጥቂት ሰዓታት ሲቀሩት የ43 ዓመቷ ሜሪ ኒኮልስ በጓደኞቿ ዘንድ ፖሊ የተባለች የምትጠራዋ ሴት 5 ልጆችን ያሳደገች ሕይወት ግን ፊቷን ያዞረችባት ምስኪን ነፍስ ነች። በዚያች ምሽት ለኪራይ የሚሆን ጥቂት ሳንቲም ስላጣች ወደ ማደሪያዋ ለመግባት አልቻለች። አይዞሽ በቅርቡ ሳንቲም አግኝቼ እመለሳለሁ ብላ ለጓደኛዋ ተናግራ በጭጋጉ ውስጥ ጠፋች። የፖሊስ ሪፖርት ላይ ስሟ ከመስፈሩ በፊት ሜሪ ኒኮልስ የኖረችው የተረጋጋና ሰላማዊ ሕይወት ነበራት። ስራን ከሚወድ ቤተሰብ ነበር የተወለደችው። በልጅነቷም አገባች። ለ17 ዓመታትም በተረጋጋ ቤተሰብ ወደፊትን እያሰበች ወደፊትን እየኖረች ነበር። ግን ቪክቶሪያ ለንደን እጣዋን ወሰነችላት። በእርግጥ ከባሏ ዊሊያም ኒኮልስ ጋር ያለያያት የነበረባት አጉል የአልኮል ሱስ ነበር። ከሱሷ በላይ መሆን ያልቻለችው ሜሪ ሙሉ ሕይወቷን አበላሽታ ወደ ሴተኛ አዳሪ ሕይወት ትገባለች። የሞተች ቀንም ሐሳቧ በዚሁ ስራ ገንዘብ ለማግኘት ነበር። ያልታደለች ነፍስ ግን የዛኑ ቀን ሞታ ተገኘች። ፖሊስን ያስገረመው በገዳዩ ጭካኔ እና ግፍ ነበር። አንገቷ ታርዶ ሆዷ ተከፍቶ ነበር የተገኘችው። በዚህ ግድያ ፖሊስ ማህበረሰቡ በአግራሞትና በድንጋጤ ውስጥ ሳሉ ሌላ ሞት ይሰማሉ። መስከረም 8 የመጀመሪያው ግድያ ከተፈጸመ ገና 1 ሳምንት ብቻ ነው ያለፈው። የለንደን ነዋሪዎች በድንጋጤ ውስጥ እያሉ ሌላ አስደንጋጭ ዜና ተሰማ። የ47 ዓመቷ አኒ ቻፕማን በአንበሪ ስትሪት አካባቢ ሕይወቷ አልፎ ተገኘ። በፖሊስ ሪፖርት ላይ የሰፈረው ገዳዩ አንገቷን መጀመሪያ እንዳነቀ እናም ወደ መሬት ደፍቶ የአንገት ጉዳት እንዳደረሰባት ነበር። ከዛም በላይ ሆዷ ልክ እንደ መጀመሪያው ተጠቂ ተከፍቶ አንጀቷ ወጥቶ ካጠገቧ ተቀምጦ ነበር። ተጎጂ ከመሆኗ በፊት አኒ ቻፕማን እንደ ሌሎች ብዙ ሴቶች ሕይወት ለመገንባት ሞክራ ነበር። አግብታም 3 ልጆችም ነበራት። ነገር ግን የሷን ቤት ከአልኮል ሱስ አላመለጠም። በዛ ላይ ቤቷ ውስጥ የነበረው የአንዱ ልጇ ህመም እና የነበረባት ድህነት ከባሏ እንድትፋታና የብቻ ኑሮውን እንድትገፋ አስገደዳት። አኒ ቻፕማን የሴተኛ አዳሪ ሕይወትን መርጣው ወይም ፈልጋው ባይሆንም ትዳሯ ከፈረሰ ልጆቿንም ባሏ ከደበቀባት በኋላ የነበራት የገንዘብ ምንጭ ሁሉ ከተበላሸ በኋላ ነው። ከአኒ ቻፕማን ሞት ከ3 ቀን በኋላ ለማስታወቂያ ሚኒስትሩ ደብዳቤ ደርሰዋል። ደም የተቀባ ከቨር ያለው ውስጡም በቀይ ስክሪፕት የተጻፈ አብዛኛው መልእክትም ፖሊስን የሚያላግጥና የሚያፌዝ ነበር። ደብዳቤው ታዋቂው ዲር ቦስ ሌተር ነው። ትንሽ ፓርቱን ያነብላችኋለሁ፣ ከዛ ቼክ ታደርጉታላችሁ ራሳችሁ። ፖሊሶች እኔን ለመያዝ እንደሚሞክሩ እየሰማው ነው፣ ግን እኔን አያገኙኝም። ስለኔ የሚወራው ወሬ በጣም ያስቀኛል። ስራዬን ገና አላቆምኩም። በሚቀጥለው ግድያዬ የሴቷን ጆሮ ቆርጬ ለፖሊስ ልካለሁ የሚል ነበር ግማሽ መልእክት።
የሚያስገርመው መጨረሻ ላይ ምን ይላል? ያንተው ጃክ ዘ ሪፐር ይላል። ከዚህ በኋላ ነው ፖሊስም ማህበረሰቡም ገዳዩን ጃክ ዘ ሪፐር ብለው መጥራት የጀመሩት ማለት ነው። ከደብዳቤው በኋላ ቢትፊልድ ያርድ የሚባል አካባቢ የኤልሳቤጥ ስትራይድ አስክሬን ተገኘ። ነገር ግን እንደ ቀድሞዎቹ ሰለባዎች ከአንገቷ ውጪ ምንም አይነት ሌላ ቦታ የደረሰ ጉዳት የለም ነበር። ፖሊስም ይህን ሲያብራራ ገዳዩ ምናልባት ሳይጨርስ የሆነ ድምጽ ወይም የሰው ኮቴ ኢንተራፕት አርጎት ይሆናል ብለው ነበር ሪፖርት ያደረጉት። የሚያሳዝነው ነገር ግን በዛኑ ሌሊት ሌላ ሞት ይሰማሉ። የመጀመሪያው ግድያ 45 ደቂቃ ብቻ ነው ያለፈው። በሚተር ስኩዌር በደቂቃዎች ውስጥ ካትሪን ኤዶስ የተባለች ሴት ተገኘች። በዚህኛው ግድያ ግን ሪፐሩ የቀድሞውን ንዴቱን ሙሉ የተወጣው ይመስላል። ካትሪን ኤዶስ አሟሟት ምናልባትም ገዳዩ ጊዜና የሚመች አጋጣሚ ካገኘ የክፋቱን ጥግ ለማሳየት የሚሄደውን ርቀት ያሳይ ነበር። ሙሉ ለሙሉ ኢምቲ ወይም ባዶ የሆነ የሰው ልጅ ሬሳ ነበረ ያገኙት። የቀኝ ጆሮዋም ጭምር የለም ነበር። ሌላው የዚችንና የሜሪ ጄን የተባለችውን ተጠቂን አስክሬን ፎቶ እዚህ ማሳየት አልችልም፣ ምክንያቱም በጣም ከባድና አሰቃቂ የሆነ ስለሆነ ለኔም ለተመልካቾችም ልክ ስለማይሆን ማለት ነው። ከፈለጋችሁትና ምናልባትም ካረበሻችሁ ዊኪፒዲያ ኮመንትስ ላይ ይኖራል። ሌላው ሜሪ ጄን ገና የ25 ዓመቷ የነበረ ፉል ታይም ደግሞ ሴተኛ ዳሪ የምትሰራ የነበረች ናት። አስክሬኗም እንደሌሎች መንገድ ላይ ሳይሆን በራሷ ቤት ውስጥ መገኘቱ፣ በዛ ላይ ደግሞ ጎረቤቶች ለመጨረሻ ጊዜ አንድ ጥቁር ካፖርት ከለበሰ ሰው ጋር ታይታ እንደነበር ተናግረዋል። ከዛ ውጪ ግን የተለየ መረጃ አልተገኘም ነበር። አሁን ደግሞ ምናልባት ገዳዩ ማን ሊሆን እንደሚችል አብረን እንገምታለን። ምክንያቱም ጃክ ዘ ሪፐር አልተያዘም ነበር፣ ከነሚስጥሩ ነበር የሞተው። ፖሊስ ከ200 በላይ ሰዎች ጠርጥሮ ከብዙ ማጣራት በኋላ ሶስቱ የመጨረሻ ተጠርጣሪዎች ሆነው ተገኝተዋል። የመጀመሪያው ሞንቴጅ ጆን ዶሪት ይባላል። በጣም የተረጋጋ አስተማሪና ጠበቃ የነበረ፣ በባህሪውም ከሰው ብዙ የማይቀርብ የተከበረ ሰው ነበር። ታዲያ ምንድነው ሞንቴጅን ተጠርጣሪ ሊያደርገው የቻለው? የመጀመሪያው ስትሮንግ የሆነ ኮኢንሲደንስ መኖሩ ነው። ምክንያቱም የመጨረሻዋ ሟት ማለትም ሜሪ ጄን ከሷ ከሞተች በኋላ በወንዝ ውስጥ ራሱን አጥፍቶ መገኘቱ፣ ከዛ ቀን አንስቶ ምንም አይነት ግድያዊ ሞት አለመሰማቱ ነው። ሁለተኛ የነበረበት ሜንታል ሄልዝ ኢንስታቢሊቲ፣ ቤተሰቦቹም ራሱን እንዳይገል ይፈሩ ነበረ። ይሄም ምናልባት የተለየ ጉዳት ያደርሳል ተብሎ ተጠርጥሯል ማለት ነው። ሁለተኛ ተጠርጣሪ የነበረው አሮን ኮስሚንስኪ ይባላል። የጂዊሽ ኢሚግራንት ነው። በዋይት ቻፕልም የፀጉር መቁረጥ ስራ ነበር እየሰራ የሚተዳደረው ማለት ነው። ታዲያ ይህን ሰው ተጠርጣሪ ያደረገው ምንድን ነው የሚለውን ስናይ የመጀመሪያው ከአብዛኞቹ ግድያዎች በቅርበት ነበር የሚሰራው። ስራ ቦታው በቅርበት ነበርና አካባቢውን በደንብ ስለሚያውቀው ለማምለጥም እና ወንጀል ለመስራት ይቀለዋል ተብሎ ስለሚታመን ነው። ሁለተኛ የነበረበት ሜንታል ኢልነስ ነበር። እሱም እንደ በፊቱ ከባድ የሆነ ሜንታል ኢልነስ ነበረበት። አንዳንዴም ከመጠን በላይ ዲሉዥናል ይሆናል፣ ብቻውን ያወራል እና ሶስተኛው ደግሞ የበፊቶቹ ማስረጃዎች ላይ ባይቀርብም በቅርቡ ግን ወይም ከ130 ዓመታት በኋላ ማለት ነው የተገኘ ዲኤንኤው ሲመረመር ወደሱ አልቷል። ሙሉ ለሙሉ እሱ ነው ማለት አንችልም፣ ምክንያቱም በጣም የቆየ ምርመራ ስለሆነ ማለት ነው። አሁን ላይ ግን ወደሱ ያደላል። ይሄ ማስረጃዎች ምናልባት እሱ እንደሆነ ይጠቁማሉ። ሶስተኛ ተጠርጣሪ ዶክተር ፍራንሲስ ተምብልቲ ይባላል። አሜሪካዊ ዶክተር ሲሆን ነገር ግን የወንጀሎቹ ሰዓት በለንደን ዋይት ቻፕል ነበር። ለምን እሱ ሊጠረጠር ቻለ የሚለውን ስናይ የመጀመሪያው ዶክተር መሆኑ ነው። ያው ገዳዩ ከነበረው የሰውነት አካላት እውቀት እና በጣም በትንሽ ደቂቃ ውስጥ እያንዳንዱን ኦርጋን አውጥቶ የመሄድ ችሎታ ስላለው ይሄም ደግሞ
ወይ የሜዲካል እውቀት ወይም ደግሞ ስጋ ቆራጭ ወይም እንደዚህ አይነት እውቀት እንደነበረው ይገመት ነበርና አንደኛው ምክንያት ለዛ ነው። ሁለተኛው ደግሞ ልክ እሱ በሌላ ኬስ ሲታሰር ሞቱ ቆመ ማለት ነው። የሚገርመው ልክ ደግሞ እንደተፈታ ከዋይት ቻፕል ወጥቶ ቀጥታ ወደ አሜሪካ ነው ሄደው። ይሄም ያስጠረጥረዋል። ምክንያቱም የሆነ ጥፋት ቢኖርበት መቼም ልክ እንደተፈታ ይሄደው ብለው ያምናሉ ፖሊሶች። ሶስተኛው ደግሞ ለሴቶች ስፔሲፊክሊ ደግሞ ለሴተኛ አዳሪዎች የነበረው ከባድ ጥላቻ ነው። ምክንያቱም እዛ ጋር የሞቱት እያንዳንዱ ሴት ወይ ሴተኛ አዳሪ የነበረ ወይም ደግሞ ሴተኛ አዳሪ ላይ ገና እየገቡ የነበሩ ሴቶች ናቸው። ያው ፖሊስ ያረጋገጠው ነገር የለም ማለትም ወደ ፍርድ የገባ ከሶስቱም ፍርድ ላይ የቆመ ወይም የታሰረ ሰው አልነበረም። እናም ገዳዩ የገዛ ሚስጥሮቹን ይዞ እዚህ ምድር ላይም ፍርድ ሳያገኝ እንደሞተ ይጠበቃል። ምናልባት የእናንተን ግምት ኮሜንት ላይ ያሳውቁኝ። ለዛሬ አበቃ።